የሀናና የእናቷ የዲኤን ምርመራ ሀንዬ በራሷ እጅ እንደምትቀበለው ተስፋለን የሚል መረጃዎች እየወጡ ነው። ሰላም ቤተሰብ ያላችሁበት የዓለም ዳርቻ ሰላማቸው ይብዛ። እንግዲህ ሀና ዶክተሩ እኔ እኮ የነርስ ተማሪ ነበርኩኝ ሕክምና ውስጥ ሰርቻለሁ ስትለው በጣም ደንግጧል። ምክንያቱም የደነገጠበት ምክንያት ከወይዘሮ ባዩሽ የተቀበለው ገንዘብ ስለነበረ አሁን የአባትሽ ሕክምና ዋጋው ጨምሯል በማለት ከሀና ወይም ከሚላት ገቢ የሚደረግለትን ከባዩሽ የተቀበለውን ገንዘብ መልሶ ትክክለኛ የዲኤን ውጤቱን እንደሚያስረክብ ነው የሚያሳየው መረጃው። ምክንያቱም አደነጋገጡ በተለይ የሕክምና ባለሙያ ነኝ በደንብ አውቃለሁ ምናምን ስትለው በጣም ነበር የደነገጠው ማለት ነው። እንግዲህ የሚገርመው ነገር አንዳንዴ ሰው ሲኖራቸውና ሰው ሳይኖራቸው እውቀት ሲኖራቸው እውቀት ሳይኖራቸው የሚሰሩ ነገሮች በጣም ነው የሚገርሙት። ለማንኛውም እንግዲህ ሀና እናቷን መሆኗን መረጋገጡ አይቀርም። ወይዘሮ ባዩሽ እንግዲህ ከምርመራውም የቀሩበት ምክንያት በስከር ጀርባ ሆነው ሴራቸውን እያሴሩ መሆኑ መረጃዎች ያመለክታሉ ማለት ነው። ደስ የሚለው ነገር ሚላት አባት እንግዲህ ባልተቤቱን ካልናቁ አጥሩን አይነቀንቁ ይላሉ የሀገሬ ሰዎች ሲተርቱ። ወይዘሮ ባዩሽ በዚህ ልክ ንቀትና በዚህ ልክ ጓደኛዋ ላይ አፈር መጫን ለምን እንደፈለገች ምክንያቱም በዝርዝር የምንመለከት ይሆናል ማለት ነው። የሚገርመው ነገር እንግዲህ ሀና በክፍል 46 እውነቱ ወጥቶ ሀና ውድ ቤተሰቦቿን ለዘመናት የለፋችበትን ለዘመናት የደከመችበትን ቤተሰብ በማግኘቷ ብትደሰት ልጅ እንድትሆን እያለ ነው። ዛሬ እንግዲህ የመመራው ልሆን ነው እዚህ ጋር አባት ያለኝ እንደ አባት በተስፋ እየጠበቅን ነው። ዲላሃና እውነት እንወጣላት ትገኛለች ማለት ነው። በሆስፒታሉ እንግዲህ ምርመራው ተደርጓል። በክፍል 47 የምርመራው ሁኔታ ይሰማል ማለት ነው። እኔ የሚመስለኝ ግን የምርመራ ወረቀቱ ካለበት ጠፋብን የሚሉ እየመሰለኝ በጣም እየፈራሁ ነው። በነገራችን ላይ ለተመልካች ክብር ሲባል በወይዘሮ በጣም የተጭበረበረ መሰወር ወይም ምርመራው መቀየር የተለያየ ችግር አለ መባል እንደሌለበት ስለዚህ እንግዲህ ለማንነታቸው እናሳስባለን። እውነት ተደብቃ አትቀርም። አንዳንዴ ይሄ በድራማ ነገር ነው እንዳይባልም ለነሱም ለሞራላቸው ላይ በህይወታችን የምናምናቸው እንግዲህ ወይዘሮ የምናቀርባቸው የራሴ አማካሪዎች ጓደኞች ቤተሰቦች ያላቸው ደግሞ ቤቱን በእኛ ላይ ጉድጓድ እንደሚቆፍሩ ስቶቻችን እናውቅ ልጆቹ እርሳቸው እየሳቀ እያስመሰለ ከጀርባ ግን እንግዲህ አልታወቀም። የብዙ ሰው ህይወት በቅርብ ሰው ቤተሰብ ስለሌላት ተቀብለው በትዳር አጋሩ በጓደኛው በቤተሰብ ማንነቷንም ህይወቱ ተቀብለው ሊያኖራት ብዙ ይመስላል። ህይወት የተመሰቃቀለ ስንት ነገር አለ። ወይዘሮ ባዩሽ እየሰሩ ያሉ ያን ነገር እያንጸባረቁ ነው። እንደሚቀጥሉ ነው የሚያሳየው። ሰላም ደግሞ አሲርን ትንሽ አትወዷት። ወይዘሮ ሚላት ደግሞ ትር ከማለት ይልቅ ለምን ምናሴ ደግሞ በጣም እንቅልፍ ነስቶታል። የነሀና ጉዳይ የምርመራ ጉዳይ እስከሚመጣ ልጆቿም ሲሉ ለእናንተ እንቅልፍ ነስቶታል ማለት ነው። ምን አደረገች? እርግብ በበኩሏ ጠለቅ ብላ ነገሮች በነገራችን ላይ ለአርት ነው እንጂ እርግብ ደስ የምትል ልጅ ናት ማለት ነው። ባግራውንዷ በጣም ደስ የሚል ነው። ሀና ቁጭ በይ ብላ ይሄ ደግሞ ግዴታ ነው። ካራክተሯን እየተጫወተ ነው። ከሁሉም እዚህ ድራማ ላይ በጣም የት እንዳደገች ደስ የሚለው ነገር ምንድነው የሀና አባት ስነ ስርዓቱ አስተዳደጉ ለሀና ያለው ክብር በቃ ኢትዮጵያን የሚያሳይ ይመስለኛል። የኢትዮጵያ አባቶችን የሚያሳይ ይመስላል። እና ሀኒ እንግዲህ እድለኛ ናት። በሁለት አባት ልትቀማጠል ነው። በእናት በእህት በወንድም ማለት ነው። በስከ መጨረሻ ከ16 ዓመት በኋላ ህልሟ ተፈታ። ከ16 ዓመት በኋላ ህልሟ እውን ሆነ ማለት ነው። ወይዘሮ ባዩሽ እንግዲህ ወደ መጡበት ይመለሳሉ። ምክንያቱም እኛ ጭበርባሪዎችን አንፈልግም። እንግዲህ ወይዘሮ ባዩሽ ውጤቱን እንደማይቀይሩት እርግጠኛ ነን። የውጤት ከተቀየረ ከእርሶ ራስ ስራ ቦታዋ እንደተገኘ በጣም ያለውን ታሪክ ለአባቷ ባለመናገሯ በሀና ቅር ብሎኛል። ሀና ሙሉ ሴት ናት፣ ጎበዝ ናት። እንላለን ውዶች። እንግዲህ ሀና ግን በጣም አስተዋይ ናት። ይህን ግን ለምን ዘነጋችው? አባቴ የኔን ታሪክ የሰረቀችው ቴሌቪዥን ጣቢያ ታይታለች። በጣም ስለዚህ እኔ ደግሞ ይሄ ታሪክ እይታውና እንዲሁም ከሆነማ ተፈላጊነቱ በጣም እየጨመረ የመጣ ነው። ሁላችሁም እንግዲህ እንደወደዳችሁ ተስፋ ነው የምናደርገው። ውጤቱ ሊለቀቅ ነው። በተስፋ ጠብቁ። ይለቀቅልን እያላችሁ ደግሞ ኮሜንት አስቀምጡ። ምክንያቱም ይለቀቅልን እኛም እኮ እንደነሱ መጥን
ነው የያዝነው። ያው ሕክምና ውስጥ ሄደን አልመረመርንም እንጂ እዛው ገብተናል። ሕክምና ላይ ጸጉር ነቅለን አልመርመረናል እንዴ? መርመረናል። ቀልድ የለም መርመረናል። እንደው ወይዘሮ ባዩሽ የስራዎትን ይስጥ እንደው ቀጥታ ሀና ቤተሰቦቿ ማገኘት እየቻለች እንደዚህ እንደው ጥልፍልፍልፍልፍ አድርገው እንደ አዲያጎ እንደ እንትና መንገድ ያድርገውታል ማለት ነው። አራጎ መንገድ ብቻ እንግዲህ እንደው በኸይር ነው መቼም መታገዝ ዋጋ አለውና ሀና ከብዙ ድካም ከብዙ ለቅሶ ከብዙ ስቃይ በኋላ እናቷን ወይዘሮ ሚላት ታስገባ ነው። በነገራችን ላይ አንድ ነገር ሚላትና ሀና ቤተሰብ ናቸው። ምናሴና ሰላም እህትና ወንድም ናቸው። መመሳሰላቸውስ ድራማ በጣም ነው የሚገርመው። የመመሳሰል ነገር እኮ በጣም የሌለ ነው። ናት ብዬ ነው የምጠራጠረው። ለማንኛውም ከተጠራጠራችሁ እናንተ ናት እንደ የሚለውን ዱቅ እንድታደርጉ እፈልጋለሁኝ። እንግዲህ ወይዘሮ ሀና ወይዘሮ ሚላት ወይዘሪት ሀና ነው እንግዲህ ከቀጣይ ስለዚህ ፓርት በኋላ እናትና ልጅ መሆናቸው ይረጋገጠኛ ልባችን ይረፍ። ውድ ተከታታዮቻችን ተስፋ አደርጋለሁ የምርመራው ውጤት እናመሰግነው አብራችሁ ስላላችሁ ላይክ እና ሰብስክራይብ ማድረጋችሁ ደግሞ መርሳት የለባችሁ። እንትን የሚደረገው ላብራቶሪው ላይደርስም ይችላል። ለማንኛውም ወይዘሮ ሚላት ራስሽን ነቃ በይ። ጥላትሽን ወዳጅሽን ዘወር ፈትሺ። በቃ ልጄ ከማለት ይልቅ እንዴት